ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ፈረንሳዊው ባለብዙ ተሰጥኦ ጀረሚ ጃኮቴ ወደ ሊቨርፑል ለማቅናት ከስምምነት ላይ ደርሷል። በዛሬው ዕለትም የሕክምና ምርመራ የሚደረግለት ይሆናል። በዚህ ቆይታችንም ይህንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ሊቨርፑሎች ይህንን ተጫዋች በማስፈረማቸው ምን ተሰማችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። ጀረሚ ጃኮቴ የፈረንሳዊ የ20 ዓመት ወጣት ተከላካይ ተጫዋች በዚህ ሰዓት እንግዲህ በአውሮፓ ውስጥ ከሚገኙ ባለብዙ ተሰጥኦ እንደዚሁም ደግሞ ብዙ ተስፋ ከተጣለባቸው ተከላካዮች መካከል አንደኛው ነው። በዚህ ምክንያትም እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። አንዳንድ መረጃዎች እንደሚናገሩት ከሆነ አርሰናልም ለረዥም ጊዜ ሲከታተሉት ነበረ። እንደዚሁም ደግሞ ባየር ሙኒኮችም ይህን ተጫዋች ለማስፈረም ፍላጎት ነበራቸው። ከተጫዋቹም ከክለቡ ጋርም ግንኙነትም አድርገው ነበረ። ማንቸስተር ዩናይትድም ባለቀ ሰዓት ይህንን ተጫዋች ለመጥለፍም ሙከራ አድርገው ነበረ። ነገር ግን ከነዚህ ሁላ ግን ቼልሲዎች ይህንን ተጫዋች ለማስፈረም በጣም ከፍተኛ ጥረት ማድረግ ችለው ነበረ። ረዘም ላለ ጊዜም ከተጫዋቹም ከክለቡ ከሬንስ ጋርም ንግግሮችን ሲያደርጉ ነበረ። እንዲሁም ቼልሲዎች በክረምቱ ከማስፈረም ይልቅ በዚህ የጃንዋሪ ዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ነበራቸው። ነገር ግን ሬንሶች ይህንን ተጫዋች በዚህ የጃንዋሪ ዝውውር መስኮት መሸጥ እንደማይፈልጉ በግልጽ ከተናገሩ በኋላ ነው ቼልሲዎችም በቃ ችግር የለውም አሁን እናስፈረሙና ከዛ መልሰን ለእናንተ በውሰት ውል እንሰጠዋለን፣ ተጫዋቹ ደግሞ ቼልሲ በክረምቱ የዝውውር መስኮት የሚቀላቀል ይሆናል በሚል ከክለቡ ጋር በስፋት ንግግር ሲያደርጉ ነበር። እንደውም ያለፉትን ቀናቶች የተለያዩ መረጃዎችን ብትመለከቱ ተጫዋቹ ወደ ቼልሲ የማቅናት እድሉ ከፍተኛ ነው ሲባል ነበረ። ነገር ግን ደግሞ ፋብሪዞ ሮማኖ እንደዘገበው ከሆነ በተለይ ያለፉትን ጥቂት ቀናቶች ውስጥ በተደጋጋሚ ሲናገረው እንደነበረው ቼልሲዎች ይህንን ተጫዋች ለማስፈረም ከፍተኛ እድል አላቸው። ነገር ግን ደግሞ ሊቨርፑሎችንም አተርሷቸው ከተጫዋቹና ከክለቡ ጋር በተደጋጋሚም እያወሩ ነው የሚል ነገር ሲናገር ነበር። በተለይ ደግሞ ያለፉትን ሁለት ቀናቶች በጣም በተደጋጋሚ አጥብቆ ሲናገረው የነበረ ነገር ነው። ነገር ግን አያይዞም ሊቨርፑሎች አሁን ላይ ብቻ አይደለም ይህንን ተጫዋች መፈለግ የጀመሩት፣ ያለፉትን 2-3 ሳምንታትም ይህንን ተጫዋች ሲመለከቱት ነበረ፣ ንግግርም ሲያደርጉ ነበረ የሚል መረጃን ይዞልን ወጥቷል። ከሱ በተጨማሪም ጃንዋሪ 14 ላይ ኢንዲካል ይዞት በወጣው ዘገባ መሰረት ሊቨርፑሎች ከዚህ ተጫዋች ጋር ንግግር እንደጀመሩ ከክለቡ ጋርም ንግግር እንደጀመሩ የሆነ መረጃን ይዞ ወጥቶ ነበርና ከዛ ጊዜ ጀምሮ ነው ሊቨርፑሎች ከክለቡና ከተጫዋቹ ጋር ንግግር ሲያደርጉ የነበሩት። ነገር ግን ደግሞ ያን ያህል እንደ ቼልሲ በሚዲያ አልወጣላቸው ነበረ። ነገር ግን በውስጥ የተለያዩ ስራዎችን ሲሰሩ ነበረ። ተጫዋቹንም ለማሳመን ጥረት ሲያደርጉ ነበረ። ከክለቡ ጋርም ንግግሮችን እያደረጉ ነበረ። በስተመጨረሻም ትናንትና በእኛ ሰዓት አቆጣጠር እንግዲህ ሌሊት 7 ሰዓት አካባቢ ነው ፋብሪዞ ሮማኖ ሂርዊጎ ተጫዋቹ ወደ ሊቨርፑል ለማቅናት ከስምምነት ላይ ደርሷል የሚል መረጃን ይዞልን የወጣው። ከሱ በተጨማሪም ግን በዝውውር ዘገባዎች ላይ በጣም ታማኝ የሚባሉት እነ ፖል ጆይስ፣ እነ ዴቪድ ኦሪስት፣ እነ ሳሻ ታቫሬላም ራሱ ይህንን ዘገባ በተደጋጋሚ ሲናገሩ መስማትም እችለናል። ፋብሪዞ ሮማኖ እንግዲህ አያይዞ እንደተናገረው ከሆነ ሊቨርፑሎች ለዚህ ተጫዋች እስከ 72 ሚሊዮን ዩሮ ድረስ የሚጠጋ ገንዘብ የሚያወጡ ይሆናል። ሲከፋፈል እንግዲህ 60 ሚሊዮን ዩሮ ነው በቀጥታ የሚከፈል ነው። በ5 ዓመት ተከፋፍሎ ለሬንስ ይከፈላል። ከዛ በተጨማሪ ያሉት ገንዘቦች ግን አድቫንሶች ናቸው። 10 ሚሊዮን ዩሮ በቀላሉ ሬንሶች ሊያገኙት የሚችል አዶንስ ነው የሚሆነው። ቀሪዋ 2 ሚሊዮን ዩሮ ግን ከበድ ያለች ነች ነው እየተባለ የሚገኙና በአጠቃላይ ግን እስከ 72 ሚሊዮን ዩሮ ድረስ የሚያወጡ ይሆናል። እነ ዴቪድ ኦርስቲን እነ ቤን ጃኮብስ ይዞት በወጡ ዘገባ መሰረት ደግሞ ሊቨርፑሎች ለተጫዋቹ 60 ሚሊዮን ፓውንድ ድረስ የሚያወጡ ሲሆን 55 ሚሊዮን ፓውንዱ በቀጥታ ለሬንስ የሚከፈል ሲሆን ቀሪው 5 ሚሊዮን ፓውንድ ደግሞ በየታየ የሚጨመር ገንዘብ ነው ወይም አዶንስ ነው የሚል መረጃን ይዞልን የወጡት። ዴቪድ ኦርስቲን ዘ አትሌቲክስ ላይ እንደጻፉም ከሆነ እንግዲህ ይህ ተጫዋች በዛሬው ዕለት ወደ ሊቨርፑል አቅንቶ የሕክምና ምርመራ ያደርጋል። ከዛ ፊርማውን የሚያኖር ይሆናል። ከዛ በኋላ ግን ወደ ሬንስ በውሰት ውል የሚመለስ ይሆናል። የውድድር ዘመኑ ልክ እንዳለቀ ግን ሊቨርፑልን የሚቀላቀል ይሆናል። የዋናው ቡድንም አንድ አካል ይሆናል የሚል መረጃን ይዞልን ወጥቷል። ነገር ግን ሊቨርፑሎች ለምን ይህንን ተጫዋች መረጡት የሚለውን ነገር ስንመለከት እንግዲህ በዚህ ሰዓት ይሄ ሞደርን ፉትቦል ላይ ሞደርን የመሀል ተከላካዮች ሊያስፈልጋቸው የሚገባ ኳሊቲዎች ሙሉ ለሙሉ ያሉት ተጫዋች እንደሆነ ስላመኑበት ነው ይህንን ተጫዋች ማስፈረም የፈለጉት ነው እየተባለ የሚገኘው። በዝርዝር ስንመለከተው ከኳስ ጋር ምቾት የሚሰማው ተጫዋች ነው። ኳስን ከኋላ እየገፋ መውጣት የሚችል ተጫዋች ነው። ድሪብል እያደረገ መሄድ የሚችል ተጫዋች ነው። በተጨማሪም ሰፋፊ ቦታዎችን ከቨር ማድረግ መሸፈን የሚችል ተጫዋች ነው። እንደዚህ አይነት ኳሊቲ ደግሞ በሊቨርፑል ቤት በጣም ተፈላጊ ነው። ምክንያቱም የሊቨርፑል ተከላካይ የክንፍ ተከላካይ ተጫዋቾች ብዙ ጊዜ ለአጥቂው በጣም ቅርብ ሆኖ ነው የሚጫወቱትና እነሱ ትተውት የሚሄዱትን ቦታ
ከቨር ሊያደርግ የሚችል ተጫዋች የግድ ያስፈልጋል። በዚህ ሰዓት ይህንን ነገር እያደረጉ የሚገኙት ቨርጂል ቫን ዳይክና ኢብራሂማ ኮናቴ ናቸው። በተለይ ደግሞ ኢብራሂማ ኮናቴ ከበፊትም ጀምሮ የትሬንት አሌክሳንደር አርኖልድን ቦታ ከቨር ሲያደርግ ነበረ። እንደዚሁም በዚህ ሲዝን ደግሞ ብራድሊም እንደዚሁም ጀረሚ ፍሪምፖንግም ትተውት የሚሄዱትን ቦታ ከቨር ሲያደርግ መመልከት ችለናልና እንደዚህ አይነት ኳሊቲ ያለው ተጫዋችም ከዚህ በኋላ የሚፈልጋል። ጀረሚ ጃኮቴም እንደዚህ አይነት ኳሊቲ ያለው ተጫዋች ነው። እንደዚሁም ደግሞ ጨዋታን ማንበብ ላይ ራሱ በጣም ጥሩ የሆነ ተጫዋች ነው። ኳሊቲ ያለው ተጫዋች ነው። እንደዚሁም ኢንተለጀንት የሚባል አይነት ተጫዋች ጭምር እንደሆነ ነው እየተነገረ የሚገኘው። ከዛ በተጨማሪም ፊዚካል አትሪቢዩቱ ራሱ በጣም ድንቅ የሚባል ነው። ጠንካራ የሚባል ነው። ረዥም የሚባል ነው። ቁመቱ ራሱ ሜትር ከ88 እርዝመት ያለው ተጫዋች ነው። በዚህ ሰዓትም እንግዲህ ሊቨርፑሎች ረዣዥም ተጫዋቾች ላይ ነው ትኩረት እያደረጉ የሚገኙት። ይህም ተጫዋች እንግዲህ ረዥም የሚባል ነው። እንደዚሁም ደግሞ የአየር ላይ ኳሶችን ራሱ በተደጋጋሚ ማሸነፍ የሚችል ነው። የአንድ ለአንድ ግንኙነቶች ላይ ራሱ በጣም ጥሩ የሆነ ተጫዋች ነው። እንደውም በፈረንሳይ ሊግ በሁለት ተጫዋቾች ላይ በተከታታይ ምንም አይነት የአንድ ለአንድ ግንኙነቶችን ሳይሸነፍ መውጣት የቻለ ተጫዋች ነው። በዚህ ሲዝንም ለሬንስም እንግዲህ ተደጋጋሚ ጨዋታዎችንም ሲያደርግ የተመለከትነው ተጫዋች ነው። እስካሁን ድረስ እንግዲህ ፈረንሳይ ሊግ ሬንሶች ካደረጓቸው 20 ጨዋታዎች 18ቱን መጀመር የቻለ ተጫዋች ነው። ሁለት ጨዋታዎች ብቻ ናቸው ያመለጡት። ከዛ ውጭ ግን በእያንዳንዱ ጨዋታ ላይ መጮት ችሏል። ይህም የሚያሳየው ደግሞ በአሰልጣኙ ምን ያህል እምነት እንደተጣለበት ጭምር ነው። ከዛ በተጨማሪም ደግሞ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በዋነኝነት በመሀል ተከላካይ ስፍራ ላይ ነው መጮት የሚችለው። ከዛ በተጨማሪም ግን የቀኝ ክንፍ ተከላካይ መስመር ላይ ከቨር ማድረግ የሚችል ተጫዋች ነው። ነገር ግን በዋነኝነት ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉት ለመሀል ተከላካይ ስፍራ ላይ ነው። ነገር ግን ቀኝ ክንፍ ተከላካይ መስመር ላይ መጮቱ ራሱ ለሊቨርፑል እንደ ቦነስ የሚቆጠር ነውና በአጠቃላይ በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ሊያስፈርሙት ችሏል። ነገር ግን ከቼልሲ ደግሞ ከባድ የሚባል ፉክክር ነበረ የገጠማቸው። በስተመጨረሻ ግን ሊቨርፑሎች ማስፈረም ችሏል። እንደ ዘገቦች እኮ ነው እንግዲህ ሊቨርፑሎች የተሻለ ክፍያ በማቅረቡ አይደለም ይህንን ተጫዋች ማስፈረም የቻሉት። ሊቨርፑሎች ቼልሲዎች ያቀረቡትን አይነት ኮንትራት ነው ያቀረቡለት ተጫዋቹ። እንደዚሁም ለክለቡም ያቀረቡላቸው ከቼልሲ ጋር የሚመሳሰል ነገር ነው የነበረውና በሁሉም አንድ አይነት ነገር ነበር ያቀረቡት። ተጫዋቹም በመጨረሻም ወደ ቼልሲ ከማቅናት ይልቅ ወደ ሊቨርፑል ለማቅናት ውሳኔ ማሳለፍም ችሏል። በዚህ ሰዓትም እንግዲህ ዝውውር ሂደቱ ሊጠናቀቅም ተቃርቧል። ለምን የሚለውን ነገር ስንመለከተው ግን በዋነኝነት ሌሎች ጥቃቅን ነገሮች ሊኖሩ ይችላሉ። በዋነኝነት ግን ሊቨርፑሎች ያቀረቡለት ፕሮጀክት በጣም አጓጊ የሚባል ነው የነበረው። ሊቨርፑሎች እንደሚታወቀው የተከላካይ ስፍራውን እንደ አዲስ ለመገንባት እንግዲህ እቅድ አውጥተዋል። የተለያዩ ነገሮችንም እየተመለከት ነው የምንገኘው። ለምሳሌ አሁን የጆቫኒ ሊዮኒ ወደ ሊቨርፑል መምጣት የዛ እቅድ ማስጀመሪያ ነው ተብሎ ነው የሚጠበቀው። ከዛ ውጭ ግን በዚህ ሰዓት ያሉትን የሊቨርፑል ተከላካዮች ስንመለከታቸው ምናልባትም ከአመት ከሁለት ዓመት በኋላ በሊቨርፑል ቤት ያላቸው ቆይታ እስካሁን ድረስ አልተረጋገጠም። እንደሚታወቀው ጆ ጎሜዝ በሊቨርፑል ቤት ያለው ቀሪ ኮንትራት የሚጠናቀቀው 2027 ላይ ነውና ይህም ማለት እንግዲህ አንድ አመት ከምናምን ጊዜ ብቻ ነው የቀረው። እንደዚሁም ባለፈው የክረምት የዝውውር መስኮት ራሱ ሊቨርፑልን ለመልቀቅ ተቃርቦ ነበረ። ከቀጣይ የክረምት የዝውውር መስኮት በኋላም በሊቨርፑል ቤት ይቆያል ተብሎ አይጠበቅም። ኢብራሂማ ኮናቴንም ከተመለከትን እስካሁን ድረስ በሊቨርፑል የሚያቆየውን ኮንትራት አልፈረምም፣ ሙሉን አላራዘምምና እስካሁን ድረስ ባለው መረጃ መሰረት ምናልባት በቀጣይ ወራቶች የተለወጠ ነገር እስከሌለ ድረስ በቀጣይ የክረምት የዝውውር መስኮት ሊቨርፑልን በነጻ ይለቃል ተብሎ ነው የሚጠበቀው። ቨርጂል ቫን ዳይክም እድሜው እየገፋ ነው የሚሄደው። ከዛ በተጨማሪም በሊቨርፑል ቤት የሚያቆየው ኮንትራት ራሱ ሊጠናቀቅ የአንድ አመት ከምናምን ወራት ብቻ ነው የቀረው። 2027 ላይም የሱ ኮንትራትም የሚያበቃ ይሆናልና ሊቨርፑሎች ያንን ቦታ እንግዲህ እንደ አዲስ መገንባት መቻል አለባቸው። እናም ጀረሚ ጃኮቴን ማስፈረማቸው ያንን የመልሶ ግንባታ አንዱ አካል ተደርጎ ነው የሚጠበቀውና ለቀጣይ ረዥም አመታትም የሊቨርፑል የመሀል ተከላካይ ስፍራ ቦታን ከጆቫኒ ሊዮኒ ጋር ይመሩታል ተብሎ ነው እየተጠበቀ የሚገኘውና ሊቨርፑሎች እንግዲህ እንደ አዲስ መገንባታቸውን ጀምረዋል። ምናልባትም እንግዲህ የተከላካይ ስፍራውን ብቻ አይደለም ሙሉ ቲሙንም ስንመለከት እንግዲህ ሊቨርፑሎች እንደ አዲስ እየገነቡት ነው የሚገኙት። ይህንን ነገር እንግዲህ ምናልባት ነገ ወይም ከነገ ወዲያ በዲቴል የምንመለከተው ይሆናል። ያስፈረሟቸውን ተጫዋቾች ስንመለከት እንደዚሁም ደግሞ በቀጣይም ያስፈረሟቸዋል ተብሎ የሚጠበቁትም ከሊቨርፑል ጋርም ስማቸው እየተያዙ ያሉትን ተጫዋቾች ስንመለከት ለቀጣይ 5-6-7 ዓመታት ሊሆኑ የሚችሉ ተጫዋቾችን ነው እያስፈረሙ የሚገኙትና እንደ አዲስ ቡድኑን ሪቢውልድ እያደረጉት ነው የሚገኙት። አንጋፋ የሚባሉ ተጫዋቾችም ከሊቨርፑል እየለቀቁ ነው የሚገኙትና ጀረሚ ጃኮቴም ወደ ሊቨርፑል ለመቀላቀል ተቃርቧል። ዛሬ የሕክምና ምርመራን የሚያደርግ ይሆናል። ከዛ በተጨማሪም ግን ወደ ሊቨርፑል እንዲመርጥ ያደረግበት ሌላኛው ምክንያት ደግሞ ቼልሲዎች በዚህ ሰዓት ያሏቸው ተጫዋቾች ናቸው። በአዲሱ አመራር በነ ቶድ ቦሊ ጊዜ እንግዲህ ቼልሲዎች ወጣት ተጫዋቾችን ነው እያስፈረሙ የሚገኙት። በዛም ደግሞ በጣም ብዙ ወጣት ተጫዋቾችን ነው እያስፈረሙ የሚገኙት። በእርግጥ ብዙ ወጣት ተጫዋቾች
ተጫዋቾችን ያስፈርማሉ። በዛው ልክም ብዙ ወጣት ተጫዋቾችን ሲሸጡ ነው እየተመለከተን የምንገኘው። እንደዛ ቢሆንም ግን መሀል ተከላካይ ስፍራው ላይ ብዙ ተጫዋቾች አሏቸው ተብሎ ነው የሚጠበቀው። ከዛ በተጨማሪም ደግሞ በዛሬው ዕለት እንግዲህ ማማዳ ሳር ወደ ቼልሲ እንደሚያቀና ተረጋግጧል። ሂርዊጎም ተብሎለታል። ከዛ በተጨማሪም ደግሞ አቻፖሞንጎ የተባለው ተጫዋች ራሱ በቼልሲ የሚቆይ ይሆናልና እነዚህ ተጫዋቾች በቼልሲ መኖራቸው ጀረሚ ጃኮቴ ቼልሲን ከመምረጥ ይልቅ ወደ ሊቨርፑል ማቅናትን መርጧል። በዛሬው ዕለትም የሕክምና ምርመራም የሚያደርግ ይሆናል። ልክ እሱ እንዳለቀ ደግሞ እንደ ዘገባዎቹ መሰረት ከሆነ ተጫዋቹ በሊቨርፑል የሚያቆየውን የ5 ዓመት ኮንትራት የሚፈርም ይሆናል ነው እየተባለ የሚገኘው። ይህንንም ዘገባ ይዞልን የወጣው ደግሞ ዴቪድ ኦርስቲን ነው። እንደ ዘገባው መሰረት ከሆነ ተጫዋቹ እስከ 2031 ድረስ የሚያቆየውን ኮንትራት ይፈርማል። ከዛ በተጨማሪም ግን 1 ዓመት ተጨማሪ በአማራጭነት ተቀምጧል ነው እየተባለ የሚገኘው። ይህ ማለት እንግዲህ 5 ዓመት ሲደመር 1 ዓመት ኮንትራትን በሊቨርፑል የሚፈርም ይሆናል። ዛሬ እንግዲህ የዝውውር መስኮት መዝጊያ ቀን ነውና እስከ መጨረሻው ደቂቃ ድረስ እንግዲህ የተለያዩ ነገሮች ሊከሰቱ እንደሚችሉ ነው እየተነገረ የሚገኙት። ፋብሪዞ ሮማኖ እንግዲህ በዚህ ዙሪያ እንደተናገረው ከሆነ ሊቨርፑሎች እንግዲህ ጀረሚ ጃኮቴን ማስፈረም ይችላል። ሌላ ተጫዋችም ሊያስፈርሙ የሚችሉበት እድል አለ። በተለይ ደግሞ አጋጣሚውን የሚያገኙ ከሆነና ዝውውር መጨረስ የሚችሉ ከሆነ አሁንም ምንም ነገር ሊፈጠር ይችላል የሚል መረጃን ይዞልን ወጥቷልና ቀጣይ ሰዓታት ለሊቨርፑል እንግዲህ ወሳኝ የሚባሉ ናቸው። በተለይ ደግሞ የተከላካይ ስፍራው ላይ አሁንም ተጫዋች መጨመር መቻል አለባቸው። ቢያንስ እንኳን በውሰት አንድ ተጫዋች የግድ ማምጣት መቻል አለባቸው። በተለይ ቀኝ ፉልባክ ላይ መጮት የሚችል እንደዚሁም ደግሞ የመሀል ተከላካይ ስፍራ ላይ መጮት የሚችል ተጫዋች የግድ ማምጣት አለባቸው ብዬ ነው የማስበው። ቢያንስ በውሰት ማምጣት አለባቸው ብዬ አስባለሁ። ነገር ግን ያመጣሉ ወይስ አያመጡም የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። እናንተ ግን በዚህ ተጫዋች ዙሪያ ያላችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ዛሬ ቅድም እንዳልኳችሁ የዝውውር መስኮት መዝጊያ ቀን ነውና በቀጣይ እንግዲህ የሚፈጠሩ አዳዲስ ነገሮች ካሉ ቶሎ ይዤ ወደ እናንተ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።